ናችሁ? መክሊት እባላለሁ። የአምና 12ኛ ክፍል ኢንትራንስ ተፈታኝ ነበርኩኝ። ለአሁን ለኢንትራንስ ተፈታኞች ያለኝ ምክር ምንድነው? የምታስቡትን ያህል እና የሚባለውን ያህል ከባድ አይደለም። ምንድነው ያነበባችሁትን ለመስራት መረጋጋት ነው ያለባችሁ። ተረጋግታችሁ ጸሎት አድርጋችሁ መጀመር ያን ያህል ከባድ አይደለም። ይህ ከባድ ነው የሚለውን ነገር ከጭንቅላታችሁ ማስወጣት አለባችሁ። ያ ነው ተማሪ እንዳይሰራ የሚያደርገው፣ እንዳይረጋጋ የሚያደርገው። ሰው አንብቦም ይወድቃል። አንብቦ የሚወድቀው ጎበዝ የሚባሉ ተማሪዎች፣ ደረጃ ቤት የሚወጡ ተማሪዎች ይወድቃሉ። እነሱ ስለማያውቁ አይደለም የሚወድቁት፣ ስላልተረጋጉ፣ ይከብዳል የሚለው ነገር ስላለ፣ ጭንቀት ስላለ ነው። ተረጋግታችሁ የምታውቁትን መስራት ነው እና አሁን ላይ አንብባችሁ ያልጨረሳችሁት ነገር ካለ ምን ያህል ጊዜ እንደቀራችሁ አላውቅም፣ ግን አሁን ላይ ያላነበባችሁት ነገር ካለ ብታገኙ ሾርት ኖት ያወጡ ተማሪዎች ካሉ ከእነሱ ተቀብላችሁ ማንበብ፣ ያለበለዚያ ደግሞ እስከዛሬ ያነበባችሁትን ሪቫይዝ ማድረግ፣ እሱም ላይ በደንብ ለመስራት ማለት ነው። አሁን ላይ ያላነበባችሁትን ለማንበብ ስትሯሯጡ ጭንቅላታችሁን ታስጨንቁታላችሁ እና ያነበባችሁትም ይጠፋል። ስለዚህ እስከዛሬ ያነበባችሁትን በደንብ ሪቫይዝ ማድረግ፣ ተረጋግታችሁ መስራት እና ደግሞ ምንድነው ያነበባችሁት ስታነቡ ያወጣችሁት ኖት ቢኖራችሁ አሪፍ ነው እና ኖት ካላችሁ እሱን ማንበብ እና በተረፈ በቃ እኔ ብዙ ተማሪ አይሰራም የምልበት ነገር አለመረጋጋትና ጭንቀት ነው እና ያለኝ ምክር ይሄ ነው። በተጨማሪ የምታስቡትን ያህል ከባድ አይደለም። በቃ እሱን ማወቅ አለባችሁ። ከባድ ነገር አይደለም። ተረጋግታችሁ እስከዛሬ የተማራችሁትን ያልተማራችሁት ነገር አይመጣም። ስለዚህ የምታውቁት እንደሆነ የምትሰሩት እንደሆነ አምናችሁ ነው መግባት ያለባችሁ። ጭንቅላታችሁን አሳምናችሁ ነው መግባት ያለባችሁ እንጂ በጭንቀት ገብታችሁ ያነበባችሁት እያያችሁ ራሱ ጥያቄው ከዚህ በፊት የሰራችሁት ቢሆን ራሱ ትስታላችሁ። ለዛ መረጋጋት ነው። ከመጀመራችሁ በፊት ጸሎት አድርጉ። በቃ ያለኝ ምክር ይሄ ነው። እራሳችሁን ማረጋጋት ነው ያለባችሁ። አሁን በዚህ ሰዓት ወደ ሌላ ነገር እንትን ካላችሁ የባሰ ጭንቀት ውስጥ ነው የምትገቡት። የማትሰሩበት ፕሮባቢሊቲ ይበዛል እና እራሳችሁን ማረጋጋት ነው ያለባችሁ እና የተቻላችሁን ያህል ሞክሩ። ጊዜያችሁን በደንብ ለመጠቀም ሞክሩ። ያ ኮምፒውተር ኦንላይን የምትፈተኑ ከሆነ እንዳይዘጋባችሁ ምናምን እና ያለኝ ምክር ይሄ ነው። ፈጣሪ ይርዳችሁ።